የማራሞይት ልደት ላከብርላት እንግዲህ በጣም ብዙ ፕሮግራሞች ተዘጋጅተው ወደ ውስጥ ልገባ ነው። ሰርፕራይዝ ነው። መዘምራን አሉ፣ አባቶች አሉ፣ አረጋውያን አሉ። አሁን ዲኮሩ እየተሰራ ነው። እንግዲህ ገብተን ቼክ እናድርገው። ደስ ብሎኛል በጣም እንግዲህ ዱባይ ነው የነበረችው። ያው ከዱባይ ጦርነት ተርፋ ነው የመጣችው። እኔም እንግዲህ ልደቷን ሃፒ በርዝዴይ ያላልኳትም ሰርፕራይዝ ላደርጋት ወደ ውስጥ እየገባን ነው። እንዴት ነሽ? ሰላም ነው። እንዴት ነሽ? አለና በደረጃ እንውጣ፣ አንደኛ ላይ ስለሆነ አለቃ አላየትሽ ደውልሻለ። እንዴት ነሽ? አማን ነው። ሰላም ነው። እያለቀ ነው። እሺ ያው ቤተሰቦች እንደምታዩት ነው። ዲኮሩን እየተሰራ ነው። ፕሮግራሙ ከትንሽ ሰዓታት በኋላ ይጀምራል። ያለነው ሴሚሲ ሚካኤል ፊት ለፊት ፍሎሪሽ ሆቴል ነው ያለነው። እናቷ የምትቀመጥበት ኦኬ። መሀል ላይ የሚሆኑት በቃ እናቷና እሷ ከዛ እንዳባት አይሻልም? ለደስታ የተካፋይ ለመሆን መጥተዋል። እኔን አክብረው እግዚአብሔር ይመስገን። ክብሩን ሁሉ እግዚአብሔር ይሰድ። ልብሷን አምጣው። ቀሚስም አለ ልበሰዋ ዘጋል ይኸው አሳይ በስመ አብ ሁሌም ለሱ የምለው ነገር አለና አንተን የሰጠኝ እግዚአብሔር ይመስገን እለዋለሁ ሁሌና ስለሁሉም ነገር እግዚአብሔር ይመስገን። በጣም ነው የማመሰግነው ሁላችሁንም። ማውራት አልችልም ግን በጣም ነው የማመሰግነው። ያብዬ በጣም ነው የማመሰግነው። በጣም ነው የምወድህ። አመሰግናለሁ። ማስታወሻ ብቻ ሰጥቶ ቢያቆም ኖሮ ያቡ የሆነ ነገር ይጎለው ነበር። የሱ ግን ግዴለም መደገፊያ የሚሆነው መመኪያ የሚሆነው የሚያኖረው ዛሬ ድረስ ያደረሰን እኔና አንቺ እድሜ ይመራን መድኃኔዓለም ነው። የዓለሙ ጌታ እርሱ ካለ በመካከላቸው አሁን ራሱ የሚገርመው እሱ አለ። ስለዚህ በመካከላቸው እሱ ካለ ፍቅር አለ፣ ሰላም አለ፣ ደስታ አለና የውሸት የታይታ የወረት ሳይሆን ጓደኝነታቸው የዘላቂ እንደሆነ የሚያሳይ ነውና የአመናችሁት መድኃኔዓለም የሾማችሁት መድኃኔዓለም 40 ሞልቶኛል። በነገራችን ላይ ይመርቃሉ አባቶች አይቻልም በመርቅም ብትረግም ይደርሳል ብለውኛል። ብዙ ቦታ መርቃለና እውነት በመካከላችሁ ያለ መድኃኔዓለም በክብር በሞገስ ከፍ ከፍ ያደርጋችሁ ያኑራችሁ።
አንቺ በሱ ደስታ ተደሰቺ፣ አንተ በሷ ደስታ ተደሰት። ክፉ ነገር አያሳያችሁ። ደስታና ዓለም ሁሉ ወደ እናንተ ይምጣ። ከናንተ አልፋችሁ ለወገኖቻችሁ፣ ለቅድስት ቤተክርስቲያን ለብዙ የምትተርፉ እግዚአብሔር ያድርጋችሁ። እግዚአብሔር ያድርጋችሁ። በእውነት አረ እግዚአብሔርን በደንብ አመስግኑልኝ። ሽልማቱ ወደዚህ እየመጣ ነው። በደንብ ተመልከቱልን። ስጦታ እየሰጣት ነው። አረ በደንብ ይጨበጨባል። አረ ይጨበጨባል። ምን እንደሆነ አልጓጓችሁ? እኔ በጣም ጓጉቻለሁ። እሱ መቼም ቁም ነገረኛ ነውና ቁም ነገር ነው የሚሰራው። አቤት አቤት አቤት! አረ አጨብጭቡ በደንብ! አረ በደንብ አጨብጭቡ! ይሄ ስጦታ ያው እኛን ያገናኙን ቦታዎች ናቸው። እነዚህ ቦታዎች ያው በመጀመሪያ ሰሚነሽ ኪዳነ ምህረት ነው አብረን ሄድ ነው። ቀጥሎ ላሊበላ፣ ከዛ ጅሩ አርሴማ። እሷ ስትሄድ እዛ ቦታ ላይ እኔ ያነሷት ፎቶዎች ናቸውና ያው በምንሄድባቸው ቦታዎች ሁሌም ደስተኛ ስለምትሆን ታስታውሳቸዋለች። ግን ሁሌም እንዲያየችው ደስ እንዲላት ብዬ ነው ይሄንን ስዕል በእጅ ነው የተሳለው። ባይዘይ አረ በደንብ አጨብጭቡልን፣ በደንብ አመስግኑልኝ። ቤት አሉ ደግ ጎረቤት፣ ደግ ጓደኛ ነፍስ ታስምራለች አይደል? እማዬ አይተውታል። ኑ ወደዚህ ኑ፣ በደንብ ውት። እማዬ የሚገርም ነው። 3 ቦታ ትልልቅ ገዳማት የሚያስታውስ ስጦታ ነው። እግዚአብሔር ይባርክህ። ይሄ ብቻ አይደለም ግን እያለ ነው። ስለዚህ ይቀጥላል። በኢየሱስ በጣም እንደው በፈጠራችሁ አበረታቱልኝ። ምን አይነት እጅ ነው እግዚአብሔር የሰጠው? ምፈልገውን የነገርኩትን ነው የሳልልኝና በጣም ትልቅ ብቃት ያለው ልጅ ነው። እናንተም ከፈለጋችሁት ይሄው ኢንስታግራሙ የምትፈልጉትን ትዕዛዝ ስጡት። በጣም ጀግና ልጅ ነው። ልጅ አርትዬ እግዚአብሔር ያክብርልኝ። በቀጥታ የምንሸጋገረው ወደ ማዕድ ፕሮግራም፣ ወደ ምሳ ፕሮግራም ይሆናል። ምሳችን እናነሳለን ማለት ነው። ዘውዴን በል መከበሪያዬ፣ ማዕረጌ ነህ መታፈሪያዬ፣ ስምህን ይዤ ምን ጎሎብኛል? አንተ ስላለ ሁሉ ትርፍ። ፕሮግራሜን ያደመቁልኝ ይህንን የመሰለ ማዕድ ያቀረቡልኝ ሜትሮ ኬተሪንግ ይባላሉ። በጣም የሚገርምና የሚጣፍጥ ምግብ ነው ያቀረቡልኝ። እንግዲህ እናንተም ለሰርግ፣ ለልደት፣ ለምትፈልጉት ፕሮግራም ማዘዝ ትችላላችሁ። በ0976822222 ወይም በ0977822222 ይደውሉላቸው። ማላዊት ነው ማላዊት። እኔ ትንሽ ቋንቋ ይቸግረኛል። ልጄ ደግሞ እንኳን ተወለድሽልን፣ እንኳን ተወለድሽልን፣ እንኳን ተወለድሽልን። ያንቺ እናት ደግሞ ወልደው ስለሰጡን እንቺ የመሰልሽን ልጅ፣ ቆንጆ ልጅ እናትሽ ደግሞ በእድሜ በጤና እድሜያቸው ረጅም አድርገው ድለው ኩለው ልጅ ይዘው ልጅ አቅፈው ስመው ለቁም ነገር ያብቃልን፣ ያብቃልን፣ ይባርክልን። ዘራችሁ ይባረክ፣ ኖሯችሁ ይባረክ፣ መቅደሳችሁ ይባረክ። የተባረከ ቀን ያርግላችሁ። ዛሬ እናቶች፣ አባቶች፣ አረጋውያን ከመቄዶንያ አንስታችሁ ታላበላን ታላጠጣን ደስታችን ከነሱ ጋር ይሆናል። ጓደኛም አልፈልግም ብላችኋል። አንተን ደግሞ በቁም ነገር ድረስ ያደረሰ አምላክ እግዚአብሔር የተመሰገነ ይሁን። ያቡ እንደ አባቶቻችን ሽምግል ብሎ ማራማዊትም እንደዛው ከቁመታቸው ጎንበስ ብለው ምርኩዝ ይዘው ልደትሽ መቼ ነው መቼ ነው የተወለድሽው ልደትሽን ልደቴን ሲባባሉ ማየት ናፍቃለሁ። ደግሞ ያረጋል እግዚአብሔር ቸር ነውና እድሜን የሚሰጥ ለደጋጎች ለቅኖች መልካም የሆነ አባት እግዚአብሔር ብቻ ነው። ቅን ሰው እግዚአብሔርን የሚፈራ ሰው እግዚአብሔርን የሚያከብር በእርሱ መንገድ በእርሱ ትእዛዝ የሚመራ ሰው በምድር እድሜውም ረጅም ነው። እናቱንና አባቱን የሚያከብር ይሄ ምንም ግልጽ የተመሰከረም ነውና በዚህ አይነት መዋደድ በዚህ አይነት መመሰጋገን አስቀናችሁኝና ኪዳነ ምህረት ሄዳለሁ አልልም ሲከፋ ኪዳነ ምህረት
አንቺ ያለሽልኝ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት ያለሽበት የሮማን አበባ መዓዛሽ ተወዳጅ በረከት ልቅሰም ሳልለይ ካንቺ ደስ አስራትሽ አድርጊ ጠብቂኝ እናቴ ታብብልኝ ትፍካልኝ ሕይወቴ Yeah.